ሰላም ጤና ይስጥልኝ ውድ የንጋት ቢቲ ቤተሰቦች እንዴት ናችሁ? ብዙ ተጠፋፍተናል አይደል? ያው እንግዲህ ጥሩ ነገር ይዤ ለመምጣት እየሞከርኩ ስለሆነ ነው። ዛሬ እንግዲህ ለየት ባለ ቪዲዮ ነው የመጣሁት። እንደምትወዱት እና እስከመጨረሻው ድረስ እንደምታዩት ደግሞ እርግጠኛ ነኝ። ምንድነው? ገምቱ እስኪ። ያው ችግር የለውም እንግዲህ ዛሬ ይዤላችሁ የመጣሁት ስለ ጥርሳችን ውበትና ጽዳት ፍካት ነው። እንግዲህ ብዙ ጊዜ ሳቁ ስንባል ቺዝ ወይ ነው ቺዝ በሉ ስንባል አይ እኔ ቺዝ አልወድም እጾማለሁ የምንል ሰዎች ስንት ነን? እሱም ቤት ይቁጠራል። ከዚህ በኋላ ግን አይደለም ቺዝ በየመንገዱ ፏ የምንልበትን ዛሬ የጥርሳችንን ጽዳት የሚያነጻ ይዤላችሁ የመጣሁት ወደ አሰራሩ እንሄዳለን። መጀመሪያ ተዋናዮቹን አስተዋውቃችኋለሁ ማለት ነው። 5 ነገሮችን ነው የምንጠቀመው። እነሱ እንግዲህ አንድ ላይ ሲሆኑ የጦር ሰራዊት በሏቸው። የመጀመሪያው የሙዝ ልጣጭ ነው። ሙዝን እንግዲህ ፍሬውን በልተን ልጣጩን የምንጥል ሰዎች ግን ዛሬ ትልቅ ኪሳራ ውስጥ እንደነበርን ይገባናል። ሙዝ ውስጥ ምን አለ መሰላችሁ? ፖታሲየም፣ ማግኒዚየም እና ማጋዚን የሚባሉ ማዕድናት አሉ። እነዚህ ማዕድናት ታዲያ በጥርስ ላይ ሲታሹ ልክ እንደ ማግኔት ቢጫነቱንና ካልሲየም ላይ ደግሞ የተቀመጡ ቆሻሻዎችን የመምጠት ትልቅ አቅም አላቸው። ስለዚህ ከዛሬ ጀምሮ ሙዝ ስትገዙ ልጣጩን ለጥርሳችሁ ሊሆን ደግሞ ለሆድ እንደምታደርጉት እርግጠኛ ነኝ። ቀጣይ የምንጠቀመው ቤኪንግ ሶዳ ነው። ቤኪንግ ሶዳ ለኬክ ብቻ የምንጠቀም ሰዎች ግን ተሳስተናል። ቤኪንግ ሶዳ በጥርስ ሕክምና ውስጥ ሶዲየም ባይካርቦኔት ይባላል። ማለትም በጥርስ ላይ ያሉ ቆሻሻዎችን የመፈቅፈቅና የማጽዳት ተፈጥሯዊ ኃይል ስላለው በጣም አሪፍ ነው ማለት ነው። ስለዚህ በተጨማሪም ደግሞ በአፍ ውስጥ ያለው አሲድነትም ይቀንስልናል። ሌላኛው ሎሚ ነው። ሎሚ ሲትሪክ አሲድ አለው። አሲድ ደግሞ እድፎችን የማሟሟት ከፍተኛ አቅም አለው። ለምሳሌ ሻይ ወይም ቡና በጥርሳችን ላይ የሚተውን ግትር ያለ ቀለሞች ለማውጣት ሎሚ ምርጥ ነው። ነገር ግን ሎሚ ብቻውን አደገኛ ነው። በኋላ የምነግራችሁ ትልቅ ማስጠንቀቂያ ስላለኝ እስከ መጨረሻው ድረስ ተከታተሉ። አሁን ደግሞ የገበታ ጨው የታሪክ አባት ነው። በጥንት ዘመን የጥርስ ሳሙና ሳይፈጠር በፊት አያቶቻችን ጥርሳቸውን በምን ያጥቡ ነበር? በጨውና በከሰል። ጨው ተፈጥሯዊ አንቲባክቴሪያል ነው። ማለትም አፍ ውስጥ የሚሸትና ጥርስ ላይ የሚያበሰብሱ ባክቴሪያዎችን እጅ ወደ ላይ ብሎ ያጠፋቸዋል። እንግዲህ አሁን በመጨረሻ የምንጠቀመው የጥርስ ሳሙና ነው። የጥርስ ሳሙናው ደግሞ የሰራናቸውን ውህዶች አንድ ላይ እንዲያጣብቅልንና አረፋ እንዲወጣ ስለሚያደርግልን እንጠቀመዋለን። በመጨረሻም ቆንጆ ያፍጥረን እንዲኖር ያደርግልናል። አሁን እንግዲህ ወደ ዋናው ላቦራቶሪ ነው እና አዘገጃጀት ክፍል ነው የምንሄደው። እባካችሁ ልክ እንደ ሳይንቲስት በጥንቃቄ ተከታተሉኝ። ታዲያ እሺ፣ እንግዲህ በመጀመሪያ እንደምታዩት በሙዝን ልጣጭ አዘጋጅቻለሁ ማለት ነው። ከዛ ቀስ ያልኩኝ በማንኪያ እንደምታዩት ይሄንን እንግዲህ የውስጠኛውን ክፍል ቀስ ያልኩ እንደዚህ በማንኪያ እያነሳሁኝ በንጹህ ዕቃ ላይ ነው የማስቀምጠው። ይሄ የሚወጣው ነጭ የሙዝ ክሬም ደግሞ ማዕድናትን የያዘ ስለሆነ በንጹህ ዕቃ ላይ ማድረጋችሁ እንዳትረሱ። እሺ ቤተሰቦቼ፣ እስካሁን አብራችሁኝ ካላችሁ ቪዲዮ ከተመቻችሁና ለሌሎች ይጠቅማል ካላችሁ ላይክ፣ ሼር እና ደግሞ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በመቀጠል እንግዲህ ቤኪንግ ሶዳ ነው የምንጨምረው። ግማሽ የሻይ ማንኪያ የሚሆን ነው እንጨምርበታለን። እንዳይበዛ እንግዲህ ጥንቃቄ ደግሞ ማድረግ ይኖርብናል። እሺ፣ ግማሽ ሎሚ እንጨምራለን። ያው እንግዲህ እያያችሁት ነው ሲንተከተክ። ይህ ማለት እንግዲህ ቤኪንግ ሶዳውና ሎሚው እርስ በርስ እየተዋሃዱ የማጽዳት ስራቸውን እየጀመሩ ነው ማለት ነው። ልክ በጥርስ ላይ ያሉትን ምድፎች እንዲህ ነው የሚበሉልን። አሁን እንግዲህ ጨዋችንን እንጨምራለን። እንደዚህ በጣም በትንሹ እንደዚህ ጣል እናደርግበታለን። ያው ጨው የቤታችን ቅመም ብቻ ሳይሆን እንግዲህ ለጥርሳችንን መከላከያ ስለሆነ ትንሽ ጣል። ያውን ቅድም ያሳያችሁን ነው የምንጨምረው። የጥርስ ሲግናል ነው የምጠቀመው ብያችኋለሁ። እሱን እናደርግበታለን። ትንሽ ጨምርበታለን። በቃ እንደዚህ ካደረግን በኋላ አሁን እንግዲህ ሁሉንም ግብአቶች በማንኪያ እናዋህዳቸዋለን ማለት ነው። በደንብ መታሸት አለበት።
እሺ ቤተሰቦቼ ይሄው እንግዲህ አሁን አዋጄ ጨርሻለሁ። ቆንጆ ሆኖ ተዋህዶልኛል። አሁን ደግሞ ጥርሴ ላይ እየፋኩኝ አሳያችኋለሁ ማለት ነው። እስከ መጨረሻው ድረስ አብራችሁኝ ቆዩ። እንግዲህ ቆንጆ ሆኖ ደርሷል ማለት ነው። አሁን እንግዲህ ጥርሳችንን እንቦርሻለን። ይሄው ጥርሴ እንግዲህ ይሄን ቆሽሿል እና የዚህን ተአምራዊ ውጤት ነው የምናየው ማለት ነው። እንግዲህ አንዳንዶቻችን ስንቦርሽ እንግዲህ እንደ ቆሸሸ ምንጣፍ የምንቦርሾች ሰዎች አለና ይሄ ምንድነው ጥርስ መድማት ስለሚያስከትል ቀስ እያልን ነው መቦረሽ ያለብን። ከላይ ወርታች አዞራውን ስቦርሽ ታዩታላችሁ። እኔም በፊት እንደዚህ ነበር መቦርሾው። በቃ የቆሸሸ ምንጣፍ እንትን ማጥብ ይመስል ይሄ ጥሩ አይደለም። ጥርሳችንን የሚጎዳ ድዳችንን ያደማዋልና እንደዚህ መጠቀም የለብንምና እስቲ እንግዲህ ታምሩን እንየው። እንደዚህ እናደርግና ለሁለት ደቂቃ ሽቸዋለሁ። ውጤቱን ደግሞ በደንብ ተለቅልቄ ደግሞ እመጣለሁ ማለት ነው። እዚሁ ታዩታላችሁ። ይሄው ታያል። ደግሞ ብሰቀም ችግር ይላል። ዛሬ እንግዲህ አሁን ከዚህ በኋላ ቺዝ ምንም ብትሉ ምንም በቃ ከዚህ በኋላ እያለን መሄድ እንችላለን ማለት ነው። ምንም የሚያሳፍረን ነገር የለም። ይሄንን ተጠቀሙት። ይሄንን ስንጠቀም እንግዲህ ጥንቃቄ ያስፈልገናል። ቢያንስ በሳምንት 2 ጊዜ ነው የምንጠቀመው። ምክንያቱም በጥርሳችን ላይ ኢናሜል የሚባል የጥርሳችን የምንከላከልበት ውጫዊ ክፍል ስላለ እሱን ደግሞ በተደጋጋሚ ስንጠቀም ጥርሳችን ይሸረሸራል። ጥርሳችን ከተሸረሸረ ደግሞ ቅዝቃዜና ሙቅ ነገርን መቋቋም ያቅተዋል፣ ወይም ደግሞ ጥርሳችን ሴንሲቲቭ ይሆናል ማለት ነው። ስለዚህ በተጨማሪም ጥርሳችሁ ላይ ደግሞ ከፍተኛ የሆነ የመበስበስ የድድ መድማት ወይንም ደግሞ የቆሰለ አፍ ካለባችሁ ይህንን ውህድ ከመጠቀማችሁ በፊት ታዲያ መጀመሪያ ወደ ጥርስ ሐኪም ቤት መሄድ ይኖርባችኋል። ጤና ከውበት ይቀድማል። እሺ እንግዲህ ቤተሰቦቼ በቤት ውስጥ ደግሞ ሞክራችሁ ያገኛችሁትን ውጤት በኮሜንት ላይ ያጋሩኝ። ለሌላ ሰው ደግሞ እንዲደርስ ቪዲዮ ላይክ፣ ሼር በማድረግ አጋርነታችሁን አሳዩኝ ማለት ነው። ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ። ያው እንግዲህ ቺዝ በማለት ነው የምሰናበታችሁ። ቺዝ